ንቃት ትውስታ መላኩ ሌሊቱን ሙሉ የረባ እንቅልፍ ሳይተኛ ሲገላበጥ ነው ያደረው። ሰሎሜን ከሸኘ በኋላ እንግዳ የሆነ ፍርሃትና ብቸኝነት ተሰምቶታል። እቤት ከገባም በኋላ ሸሚዙ ላይ የተወችው ጠረኗ ያፍንጫውን ወለል እየዳሰሰ ወደ ጭንቅላቱ ጓዳ ሽው ሲል ነው ያመሸው። ጠረኗ ደግሞ ትዝታን እንደ ክብሪት እየጫረ በልቡ የናፍቆትን ወላፈን ዛሬውኑ ሊያምቦለቡል ከጅሏል። ከዚያም እንደምንም በሱሱ እንቅልፍ ቢወስደውም በሌሊት ነው የነቃው። ገና ከሌሊቱ 11 ሰዓት ነው። አልጋ ውስጥ መቆየት አልፈለገም። ተነስቶም ደግሞ ምንም የመስራት እቅድ የለውም። የጀመረውን መጽሐፍ ለማንበብ እጅግም አላማረውም። እናቷ የሄደችባት ልጅ አንዳንዴ በምንም አትጽናናም። መላኩን አሁን የተሰማው ስሜትም ያንን ይመስላል። እየተሰማው ያለ ስሜት ስም ሊሰጠው ያልቻለው ስሜት ነው። ሌላው ቀርቶ ምንም አለማድረግ ራሱ ቋጥኝ የመሸከም ያህል የከበደው። ደግሞ ምንም ማድረግ አይፈልግም። የሚፈልገው የተወሰደበት ደግሞ እርሱ ስም ሊሰጠው አልቻለም እንጂ አሁን ወደ አሜሪካ እየበረረች ያለችው ሰሎሜ ናት። ቢያለቅስ ደስ ይለው ነበር። ግን እንባ እንደ ገመድ አይጎተት፣ እንደ ቧንቧም አይከፈት። የሚያለቅሱ እውነትም እድለኞች ናቸው። ወዶት ያልተነጠቀው ሰው የለም። ስለዚህ አሁን የሚሰማው ስሜት ያንድ ጊዜ ሳይሆን የተነባበረው ድርብርብ የመነጠቅ ሰቆቃ ነው። እርሱ ግን አልገባውም። ሳስበው ትራሱን ጭብጥ አድርጎ አቅፎ ቁጭ አለ። ትራሱ ግን አይሰማ አይለማ ወረወረው። እሪ ብሎ ቢጮህም ደስ ባለው። ግን ወደ ማን ምንስ ብሎ መልስ አልነበረውም። ተመሳሳይ ስሜት የተፈጠረበት የዳንኤል እህት ከአሜሪካ የመጣውን ፕሮፌሰር ልታገባ መወሰኗንና ሰርጋቸውም በወር ውስጥ እንደሆነ በነገረችው ቀን ነበረ። ሰሎሜ ምንድን ያረግሽኝ? ምንስ አርጌሻለሁ? አለና አክቶምትሞ ፊቱን ወደ መስታወቱ አድርጎ የተንጨበረረ ጸጉሩን እያከከ አልጋው ጫፍ ቁጭ አለ። ሁልጊዜም ሲተኛ ቀለል ያለ ቁምጣና ሳሳ ያለ ቲሸርት አድርጎ ሰዓቱን አውልቆ ራቅ አድርጎ አስቀምጦ ነው። መኝታ ቤት ሰዓት መኖር የለበትም፣ ምክንያቱም እንቅልፍ የዘላለም ቁራጭ ስለሆነ በጊዜ መበረዝ የለበትም እያለ ይቀልዳል። በልጅነቱ ብዙ ጊዜ መሬት ስለተኛም ሊሆን ይችላል ከፍ ያለ አልጋ አይወድም። ከቆጥ ላይ መውረድ በጣም ያሰንፈኛል ይላል። ስለዚህ አልጋው በጣም ዝቅ ያለ ነው። ጠንከር ያለ ፍራሽና ደመቅ ያለ አንሶላና የአልጋ አልባሳት ይወዳል። መኝታ ቤቱ በተቻለ መጠን ባዶ ሲሆን ደስ ይለዋል። 2 ትንንሽ ስዕሎች ብቻ ናቸው ግድግዳ ላይ ያሉት። አንዱ ጧ ብሎ የተኛ የውሻ ቡችላ ሲሆን፣ ሌላው ደግሞ እናቱ እንዳዘሉት በጀርባቸው ላይ አንገቱን እንዳዘነበለ በእንቅልፍ ባህር የሰጠመ ባለ ቁንጮ ትንሽ ልጅ። ሁለቱም በጥቁርና ነጭ ቀለም የተሳሉ ስዕሎች ናቸው በቡኒ የእንጨት ፍሬም ውስጥ የተቀመጡ። ከዚያ ውጪ መኝታ ቤቱ ፈከት ያለ ሽሮ መሰል ቀለም ነው የተቀባው። አልጋው፣ መልበሻውና የጥቃቅን አልባሳት ማስቀመጫ መሳቢያው ሁሉ ጠቆር ያለ ቡኒ ቀለም ነው ያላቸው። ቡናማ ቀለም በጣም ነው የሚወደው። ራሱን ማየት ስለሚወድም ሊሆን ይችላል መኝታ ቤት ውስጥ ካልጋው ፊት ለፊት ግድግዳ ላይ ያለው መስታወት ከላይ እስከ ታች የሚያሳይ ነው። ቁጭ ማለቱ የስቃዩን መጠን ምንም ስላላስታገሰለት በባዶ እግሩ ወደ መታጠቢያ ቤት አመራ። ፊቱን በቀዝቃዛዋ ሲታጠብ ትንሽ ጋብ ያለለት መሰለው። ከዚያም ወደ ሳሎን ሄዶ ትንሽ ወዲያ ወዲህ ካለ በኋላ ወደ መኝታ ቤቱ ተመልሶ ከመስታወቱ ላይ የሚያየውን የሱኑን ምስለ አካል ያጤን ጀመር። ጸጉሩ እንደ ሁሌም አድጓል። ከርደድና እጅብ ያለው ጥቁሩ ጸጉሩ አድጎ አፍሮ ሲሆን በክብ ፊቱ ላይ በጣም ነው የሚያምረው። ጸጉሩ ሁሌም በጥንቃቄ ነው የሚይዘው። አይኖቹ ትንንሽ ቢሆኑም ሁሌም በጥልቀት የሚመለከትና ሩህሩህ እንዲመስል የሚያደርግ ለዛ አላቸው። አፍንጫው ለክብ ፊቱ ማሳመሪያና ለሚያደርጋት የእይታ መነጽር ተብላ የተሰራች መስቂያ ትመስላለች እንጂ በየትኛው መስፈሪያ ሰልካካ ልትባል አትችልም።
ወፈር ያሉ ከንፈሮቹ በፈገግታ ከተፈለቀቁ የማንንም ቀልብ የሚሰርቁት ችምችም ያሉት ነጫጭ ጥርሶችና ስርጉድ የሚለው ጉንጩ መቼ በሳቀ የሚል ምኞት በሰው ውስጥ ይፈጥራሉ። የጥቁር ጠይም መሆኑ ደግሞ ይህንን ሳያጎላው አልቀረም። ቀጭን መሆኑ ከሆነው በላይ ረጅም ያስመስለዋል። ምግብ እንደፈለገውና የፈለገውን ነገር ቢበላም ሁሌም ያው ነው። እንደ አብዛኛው አበሻ እግሮቹና እጆቹ ያው ቀጭን ናቸው። ስለዚህ ሰፋ ያለ ቁምጣ ሲያደርግ መስቀያ ይሁን ለባሽ ሊምታታ ይችላል። ጺሙን ሁሌም ሙልጭ አድርጎ ነው የሚላጨው። ደረቱ፣ እግሩና እጁ እንዲሁም አብዛኛው ሰውነቱ ግን በፀጉር የተሞላ ነው። የመላኩ እናት አዲስ አበባ ነው ተወልዳ ያደገችው። አባቷ የክብር ዘበኛ የነበሩ ሲሆን ኮሪያ ዘምተውም ተመልሰዋል። መፍታት ማግባት ስራቸው ሆኖ መቅኖ ያለው ኑሮ አልኖሩም። ኃይለኛ ነበሩ። የመላኩ እናት ስመኝ ከአምስተኛ ሚስታቸው የወለዷት ስትሆን ከእርሷ በኋላም 4 ሚስት አግብተዋል። ይህ እንግዲህ በየመሃሉ ከሚቀላወጡት ውጪ መሆኑ ነው። በአጠቃላይ 13 ልጆች አሏቸው። እነዚህ እንግዲህ ከሚስት ብቻ የተወለዱት ናቸው። ኮሪያም አለመውለዳቸው ይቆጫቸው ነበር ይባላል። ጦርነቱ ፋታም አልሰጣቸው። እንዳለቀም ወዲያው ተመለሱ እንጂ ኪም ወይም ሊ የሚባል ልጅም ይኖራቸው ነበር። ስመኝም ብዙ የእንጀራ እናት እጅ አይታ ብዙ ስቃይ ችላ ስለሆነ ያደገችው የትምህርት ነገር አልሆነላትም። 11ኛ ክፍል 3 ከወደቀች በኋላ ከሰፈር 2 ጓደኞቿ ጋር ሆነው ሁመራ ሰሊጥ አጨዳ ስራ አለ ሲባል ሰምተው ጠፍተው ሄዱ። እዚያም እንደደረሱ ኑሮ ከባድና ስቃይ የበዛበት ነበር። በአንድ ቤት ውስጥ ብዙ ሆነው ነበር የሚኖሩት። ምግብም አይመችም። በዚያ ላይ ከአዲስ አበባ የመጡ ለግላጋ ወጣቶች ስለነበሩ ቶሎ አይን ውስጥ መግባታቸው ስላልቀረ ሴት መሆኗን እስክትጠላው ፈተናው በዛባት። ብዙ ጊዜ ከመደፈር አምልጣለች። በኋላም ለአንድ 50 አለቃ እጇን ሰጠች። የ50 አለቃው ሚስትና ልጆች መሃል አገር አሉት። ከእርሱ ጋር ከሆነች በኋላም ማንም ሊያስቸግራት አልደፈረም። የሰሊጥ አጨዳውን ስራውን ትታ ላለማርገዝ ከፍተኛ ጥንቃቄ እያደረገች ከሱ ጋር 2 ዓመት ኖረች። ሁመራ ብዙ የመሃል አገር ሰዎች ስራ ፍለጋ መጥተው እንደወጡ የሚቀበሩበት ቦታ ነው። ሙቀቱ ለብቻ ነው። ወባና ካላዘር የተባለ በትንኝ የሚተላለፍ በሽታ ብዙ ሰው ያረግፋል። ስመኝም 1-2 ጊዜ ከሞት ተርፋለች። 50 አለቃ ጓደኛዋ ባይኖር በቃ እስካሁን መኖሯም ያጠራጥራል። ኤርትራ ውስጥ እየተጋጋመ በሄደው ጦርነት ሳቢያ የ50 አለቃው ብርጌድ እንዲነቃነቅ ትዕዛዝ ሲደርሰው ሰማይ ምድሩ ተደበላለቀባት። አብራው ኤርትራ እንድትሄድ ቢለምናትም አሻፈረኛለች። ሁመራ መቆየትም እንደማትችል አውቃለች። አዲስ አበባ መመለስም የማይታሰብ ነው። መቂያ አካባቢ ያለችው ታላቅ እህቷም ጋር ለመሄድ አስባ ተወችው። በመሃል 50 አለቃው በጣም ደግና ኑሮዋም ጥሩ የሆነ እህት አሳይታ ከተማ እንዳለችው ነገራት። ነጋዴ ስለሆነች ከእርሷ ጋር እየኖረች ቀስ በቀስ በንግድ ራሷን እንደምትችል አማራጭ ሰጣት። እህቱ ጋር ስልክ ደውሎ ማስተዋወቃቸው። የቻለውን ያህል እንደሚረዳት ቃል ገብቶላት እሷም በነገሩ ተስማምታ ወደ አሳይታ ተጓዘች። የ50 አለቃው እህት ወይዘሮ መቆያ በደስታና በደግነት ተቀበሏት። የወይዘሮ መቆያ ቡና ቤት በከተማ ውስጥ አሉ ከተባሉት ጥቂት ደህና የሚባሉ ቡና ቤቶች መካከል አንዱ ነው። አብዛኞቹ ደንበኞቻቸው ነጋዴዎችና የከባድ መኪና ሾፌሮች ናቸው። ወንድማቸው ሲደውልላቸው እሺ ያሉት ለቡና ቤታቸው ሰራተኛ እየፈለጉ ስለነበረም ነው። ስመኝን ካዩ በኋላ ግን በቡና ቤት ህይወት ውስጥ ህይወቷ እንዲበላሽ ፈጽሞ አልፈለጉም። በወሊድ ምክንያት የሞተችባቸውን ልጃቸውን ስለመሰለቻቸው እናቷ ሊሆኑ ነው የፈለጉት። እሷም በጣም ነው የወደደቻቸው። ምንም ሳትደብቅ ሁሉንም ነገር ነው የነገረቻቸው። አንዳንዴ ሂሳብ ስራ ለማገዝና ሰው ሲጠፋ ቀን ላይ ለመሸፈን ካልሆነ በቀር እንድትገኝ አይፈልጉም። ከአንድ 6 ወር በኋላ አገሩን በደንብ ስታውቀው ለቡና ቤቱም ለሱቁም የሚያስፈልገውን ሁሉ የምትገዛው ገንዘቡንም የምትቆጣጠረው
እርሷ ሆነች። ወይዘሮ መቆያ ሁሉን ነገር በእርሷ ላይ ጣሉት። ለሱቅና ለቡና ቤት የሚያስፈልጉ ዕቃዎችን ከጅቡቲና ከአሰብ ከሚያመጡላቸው ደንበኞቻቸው መካከል ሐሰን የተባለውን ያቀርቡታል። ሐሰን አሳይታ ከተማ ተወልዶ ሲሆን ያደገው፣ ብዙ ቤተሰቦቹ ግን የሚኖሩት ጅቡቲ ነው። ቀልደኛ፣ ቁም ነገረኛና ጽድት ያለ ንቁ ወጣት ነው። በትውልዱ አፋር ሲሆን መጠነኛ አማርኛና የተወሰነ ፈረንሳይኛ ይናገራል። አንድ ቀን ወይዘሮ መቆያ አገር ቤት በጠና የታመሙ እናታቸውን ለመጠየቅ ሄደው ነበር። ህመሙ ጠንቶባቸው ያረፉትን እናታቸውን ቀብረውና ተዝካራቸውን አውጥተው እስኪመለሱ ሁሉንም የምታስተዳድር ስመኝ ነበረች። ታዲያ በዚህ ጊዜ ከሐሰን ጋር የነበራቸው ቅርርብ ወደ ፍቅር ደረጃ አድጎ ኖሮ ብዙ ጊዜ አብረው ያጠፉ ጀመር። አልፎ አልፎም እቤት እየመጣ እስከ ማደር ደርሶ ነበር። ይህም ስመኝ ሳታስበው ትፈራ የነበረውን እርግዝና አስከተለ። ሐሰን እንደለመደው ለስራው ጅቡቲ ሄዶ ስለቆየ የምታማክረው ሰው አጣች። እርግዝናው የገፋ ሲሄድ እሷም ለወይዘሮ መቆያ መናገር ፈራች። እሳቸውም የሰውነቷ መክበድና ለውጥ ጥርጣሬ ቢያሳድርባቸውም እምነታቸው አሸንፎ ምንም አልጠየቋትም። አንድ ቀን ልብሷን ስትቀይር ሳታስበው ወይዘሮ መቆያ ድንገት ክፍሏ ዘው ብሎ ገቡ። አይናቸውን አላመኑ። በኋላ ቁጭ አድርገው ሲያወሯት ነገሩን ሁሉ ስትነግራቸው እንደ እብድ አደረጋቸው። ብዙ አጥንት የሚሰብሩ ነገሮችን ተናገሯት። በመጨረሻም አኩርፈው እርሷን ማናገሩንም አቆሙ። ቁልፎቹንና የባንክ ደብተሮቹን ሁሉ ወስደው ከስራ ኃላፊነት አገለሏት። በሆነው ባልሆነው ሁሉ ስቃይዋን ሲያበዙ አንድ ቀን ሰው ሁሉ ተኝቶ በሌሊት ልብሷን ጠቅልላ በአውቶቡስ አሳይታን ተሰናበተች። ናዝሬት ላይ ወርዳ በቀጥታ በዝዋይ መኪና ተሳፍራ መቂ ላይ ወረደች። እህቷ የስልክ ኦፕሬተር እንደነበረች ስለምታውቅ በጋሪ ተሳፍራ ቴሌ መስሪያ ቤቱ ጋር ወረደች። እንዳጋጣሚ ሆኖ እህቷ ወይዘሮ አሰለፈች ከስራ ወጥታ ወደ ቤት ለመሄድ እየተዘጋጀች በሩ ላይ ከቴሌ ዘበኛው ጋር ስታወራ ነበር የደረሰችው። ፈጽሞ ያልተጠበቀ ስለነበረ ተጫጫኸው እየተላቀሱ ሰላምታ ከተለዋወጡ በኋላ ወደ ቤት አመሩ። ቤት እንደደረሱ የእህቷ 4 ልጆች አዲስ አክስት ስለመጣችላቸው ደስታቸው ልክ አጣ። እርሷም በጣም ወደደቻቸው። ከሀገር ሀገር እየዞሩ የሚነግዱት የእህቷ ባል አቶ አደፍርስ ዝምተኛና ሰላማዊ ሰው ናቸው። ስመኝን በልጅነቷ ነበር የሚያውቋት። የደረሰባትንና ያለፈችበትን ነገር ሁሉ አንድ ባንድ ሳትደብቅ አጫወተቻቸው። እኛ ያለንልሽ፣ የበላነውን በልተሽ ያኖርነውንም ኖረሽ እናርስሻለን ብለው አጽናኗት። መቂ ግርግር ያለባት በገበሬ የተከበበች የንግድ ከተማ ናት። የእህል የዶሮና የበርበሬ ነጋዴ ይበዛል። መንገድ ዳር ስለሆነችም ሾፌሮች ያዘወትሯታል። ስመኝም ተረጋግታ ቤተሰብ ሆና መኖር ጀምራለች። እንደገና ደስተኛ ሆናለች። መቂ በገባች በአራተኛው ወር እዚያው እቤት ውስጥ የሰፈራ አዋላጅ ተጠርቶ በሰላም ወንድ ልጅ ከነቃጭሉ ተገላገለች። በአዋላጇ እንደተባለውም ስሙም መላኩ ሆኖ ቀረ። መላኩ የቤቱ ብርቅ ሆኖ ፍቅርና ትኩረትን አግኝቶ 1 ዓመቱ በደመቀ ሁኔታ ተከበረለት። መልኩ አባቱን ቁርጥ መሆኑን ከስመኝ ሌላ ማንም አያውቅም። ስመኝ ራሷን ለመቻል መንገታገት ጀመረች። የእህቷ ኃይለኝነትና በሆነው ባልሆነው መጨቃጨቅ ግን ሰላም ነሳት። በትንሽ በትልቁ የኮረኮመች የምታጋጫቸው የእህቷ ልጆችም ያሳዝኗታል። በተለይ የመጀመሪያ ልጅ የሆነችውን መዓዛን መደብደብና መኮርኮሙን ታበዛዋለች። መዓዛ እልከኛና በጣም ጎበዝ ተማሪ ናት። መላኩንና ስመኝን እንደ ነፍሷ ነው የምትወዳቸው። በተለይ ከስመኝ ጋር ሚስጥረኞችም ሆኑ። አባቷን በሂሳብና በሐሳብ ስለምትረዳቸው በጣም ይወዷታል። የንግድ ተሰጥኦ አላት ብለው ይገምታሉ። አባቷ ካሉ እናቷ ብዙም አይነኳትም። አባቷ የመዓዛ ነገር
አይሆንላቸውምና። ወይዘሮ አሰለፈች እየቆየች ደግሞ ስመኝንም ማንገርገብ ጀመረች። በዚህ መሃል ነበር አባታቸው በጠና መታመማቸው በስልክ ተደውሎ የተነገራቸው። ስመኝም ይህንን ሰበብ አድርጋ አባቴን ላስታም ብላ ወደ አዲስ አበባ ቀነች። እዚያ ያደገችበት የአባቷ ቤት ባለልጅ ሆና ገባች። አባቷም ለረጅም ጊዜ እጅግ ጠጭ ነበሩና ጉበታቸው በጣም ተጎድቶ ነበር። በ62 ዓመታቸው ሆዳቸው አብጦ አቅላቸውን ስተው ሲቀባዥሩ ከርመው በመጨረሻ ወደማይቀርበት ዓለም ነጎዱ። አባቷ የሚኖሩበት ቤት የቀበሌ ቤት ሲሆን ሳሎንና 2 አነስ ያሉ መኝታ ቤቶች አሉት። አንዱ መኝታ ቤት ውስጥ ታናሽ ወንድሟ ከሚስቱና የ3 ዓመት ልጁ ጋር ይኖራል። እርሷ እንግዳ ሆና ሳሎን ነበር ከልጇ ጋር ሰሌን ላይ አሮጌ ፍራሽ አንጥፈው የሚተኙት። አባቷ ከመሞታቸው በፊት ላለፉት 7 ዓመታት ያለ ሕግ እንደ ሚስትም እንደ ሰራተኛም አብረዋቸው ይኖሩ የነበሩ ሴት ነበሩ። ከስመኝ አባት ሞት በኋላ እዚህ ቤት ስፍራም እንደሌላቸው ስለገባቸው ያለቻቸውን ጥቂት ዕቃ ጠቅልለው ወደ መጡበት ወደ ሰላሌ ዘመድ ልጠይቅ ብለው ሄዱ። ተመልሰውም አልመጡም። በዚህም የተነሳ ስመኝና መላኩ አንዱን መኝታ ቤት ይዘው የአዲስ አበባ ኑሮ ተጀመረ። የወንድሟ ሚስት ስራ አግኝታ አረብ ሀገር ስትሄድ ቤቱን ማስተዳደሩ የእርሷ ስራ ሆነ። ወንድሟም የሚሰራው ጋራጅ ውስጥ ሲሆን ከስመኝ ጋር በጣም ይዋደዳሉ፣ ይግባባሉ። እርሱም እንዳባቱ ጠጪና አርፎ የማይቀመጥ መሆኑ ግን የሁሌም ንትርካቸው መንስኤ ነው። እርሷም መጀመሪያ የሰው ቤት በተመላላሽነት በማጽዳት ስራ ጀመረች። ያላትን ትጋትና ስራ መውደድ አይታ አንዲት አሰሪዋ በኃላፊነት በምትሰራበት የውጭ ድርጅት በመጀመሪያ ጽዳት ስራ አስቀጠረቻት። ትምህርቷንም እንድትቀጥል አደፋፍራት የማታ መማር ጀመረች። ታማኝነቷና ንቅት ያለች መሆኗን አይተው አስተዳደሩ በግዢ ክፍል ውስጥ አሳድገው አዘዋወሯት። ትምህርቷንም ጨርሳ የማታ ኮሜርስ ትምህርት ጀመረች። በዚህ ጊዜ መላኩም የአንደኛ ክፍል ተማሪ ሆነ። ስመኝና ሌሎች ሰራተኞች ለፕሮጀክት የተገዛ ዕቃ ለማድረስ ሰሜን ሸዋ መሃል ሜዳ በመስሪያ ቤት መኪና ደርሰው ሲመለሱ ከባድ አደጋ አጋጠማቸው። የሄዱበት የነበረው መኪና ድንገት የገቡበትን በጎች አድናለሁ ብሎ ከፍተኛ ፍጥነት ስለነበረው ተንሸራቶ ገደል ውስጥ ገባ። ስመኝና አብረው የነበሩትም ሰዎች ሁሉ ከሾፌሩ በቀር አለቁ። መራር ሐዘን የደረሰበት የስመኝ ወንድም እንደ እብድ ነበር ያደረገው ልቅሶ ላይ። ከዚያም በከፍተኛ ድባቴ ውስጥ ገብቶ ካልጋ ሳይወጣ ነበር የከረመው። መላኩና የ10 ዓመት ልጁ ደግሞ ምን ማድረግ እንዳለባቸው ግራ ነው የገባቸው። ሌላው ዘመድም ከልቅሶ በኋላ ብዙም የሚረዳ ሆኖ አልተገኘም። ከአደጋው የተገኘ ጠቀም ያለ የኢንሹራንስ ገንዘብ የስመኝን ወንድም በመጠጥ ባህር የሚዋኝ አደገኛ ሰካራም ማድረግ ብቻ ሳይሆን ወደ ሌላም ሱስ ውስጥ ጨመረው። በዚህም ጦስ ከእህቱ ከወይዘሮ አሰለፈችም ጋር ተቆራርጠው ከዚያ በኋላም ድርሽ አላሉም። ይባስ ብሎ በ6 ወሩ ሌላ ሴት እቤት አስገባ። የሚስቱ ቤተሰቦች ቢመክሩትም እምቢ ስላለ ሚስቱም ከአረብ ሀገር መጣ ልጇን ቤተሰቦቿ ጋር አድርጋ ከእርሱም ጋር ተፋተው ወደ አረብ ሀገሯ ተመለሰች። አዲስ የገባችውም ሴት 2 ልጆቿን ይዛ ጓዟንም አስከትላ ከስመኝ ወንድም ጋር ተጠቃለሉ። ይህም መላኩን የቤቱ ባይቷር ብቻም ሳይሆን የቁጣ ማብረጃና የልጅ መከረኛ አደረገው። ያ ሁሉ ደስታውና ተጫዋችነቱ በሐዘንና ቁዘማ ተተካ። ከሁሉ የጎዳው ይሄ ሁሉ ለምን እንደሆነ የሚያስረዳው አንድም ሰው አለማግኘቱ ነው። ብዙ ጊዜ ቁርስ ሳይበላ ትምህርት ቤት ስለሚሄድና የቤት ስራውን ስለማይሰራ ውጤቱ አሽቆለቆለ። ከዚህም በላይ በቅጫሜ የተወረሰው ጸጉሩና ታጥቦ የማያውቀው ሰውነቱና ልብሱ የጓደኞቹ መቀለጃ አደረገው። ትምህርት በከፍተኛ ደረጃ ጠላ። አባት የሚለው ቃል ለእርሱ ትርጉም የለውም። የሚጠራው በአያቱ ስም ሲሆን እሳቸውን ማን እንደሆኑ እንኳን
ግድግዳ ላይ ካየው ፎቶ ባሻገር የሚያውቀው ነገር የለም። ስመኝም ትንሽ ከፍ ሲል ስለ አባቱ ነግሯለሁ እንዳለች ነው በድንገት የተቀጠፈችው። መላኩ ወዲያ ወዲህ እያለ መኝታ ቤት ውስጥ መንጎራደዱን ቀጥሏል። በመስታወቱ ውስጥ ከራስጌው የተሰቀሉት ስዕሎች ላይ አይኑ ተተከለ። በጥልቅ እንቅልፍ ውስጥ ያለች ቡችላና በእናቱ ጀርባ ላይ ተመችቶት ጧ ብሎ የሚያንቀላፋ ሕፃን እንደነሱ መተኛት አሁን ከሚሰማው ስሜት ጭልጥ ብሎ መጥፋት አማረው። ስዕሎቹ ግን እንደ መተኛት እንጂ ማስተኛት አያውቁበትም። የቡችላዋን ስዕል ከእንግሊዝ ሀገር ነው ከአንድ የስዕል ኤግዚቢሽን ላይ ገዛው። የሕፃኑን ስዕል ደግሞ አንዲት የቅርብ ጓደኛው የነበረች አበሻ ሰዓሊት ወጣት ናት ከካናዳ ወደ አገር ቤት ሲመለስ በስጦታ የሰጠችው። ገና ስላ እንደጨረሰችው እንዴት እንደወደደው ነገራት። ያልጠበቀው ስጦታ ስለሆነበት ውለቷ በጣም ከብዶትና ልቡንም ነክቶት ነበረ። እርሷ ደግሞ መሄጃው እንደደረሰ አውቃ ለካስ ለሱ ነበር ተጨንቃ ተጠባ ይሰለችለት። በሚያስቀና እንቅልፍ ውስጥ ያሉትን ቡችላና ሕፃን ጉዳይ ለመጀመሪያ ጊዜ አይቶት በማያውቀው አይን ተመለከታቸው። ሁለቱም ሕፃናት ናቸው። ሁለቱም ደግሞ በጥልቅ እንቅልፍ ውስጥ ያሉ። የቡችላው እናት ውሻ አለመኖሯ ብቻም ሳይሆን ያለ እናቱ እንደዛ ያለ ሐሳብ ተመችቶት መተኛቱ ገረመው። የተመቸው ብቸኛ ምስኪን አለ በቀስታ። በእናቱ ጀርባ ላይ ያለ ሐሳብ የተኛው ልጅ ደግሞ የእናቱ ጀርባ ሙቀትና የፍቅሯ የልብ ትርታ ከእርሱ ልብ ጋር አብረው ሲሞዝቁ ታየው። አንተማ ምን አለብህ አለና እኔስ ግን የቱ ነኝ አለ። እንደ ማሙሽ ነበርኩ፣ አሁን ግን እንደ ቦቢ ብሎ ለብቻው ከት ብሎ ሳቀ። ማሙሽም እንቅልፍ ቦቢም እንቅልፍ፣ ግን እኮ እንቅልፍ ሁሉ እንቅልፍ አይደለም ነው እንዴ አለ ድምፁን አውጥቶ። ሁሉም ተኝተዋል። ማን መልስ ይስጠው? ግን እኮ ማሙሽ ከፊቱ ትልቅ አደጋ አለበት። እናቱን ሊያጣ ይችላል። ቦቢ ግን የማያጣት እናቱ ላይ ነው የተኛው። እናት መሬት ሁላችንንስ የተሸከመች እሷ አይደለች አለ። ግን ቦቢ የተኛበትን መሬት ቅዝቃዜና ብቸኝነት ሲያስበው በማሙሽ ቀናበት። ወዲያው የማሙሽ እናት ላይ አተኩሮ ማየቱን ቀጠለ። ሳስበው አይኑ በእንባ ሲሞላ የሴትዮዋ ፊት እየተለወጠ መጣና የእርሱኑ እናት ስመኝን መሰለው። አይኑን አባብሶ የምሩን ጠጋ ብሎ ቢያያትም እናቱን እንደመሰለችው ነው። ወደ ኋላ ሄዶ ማሰብ ጀመረ። ሳሊት ጓደኛው የእናቱን ምስል ታውቃለች እንዴ? ትዝ ሲለው የእናቱን ፎቶ አሳይቷት አያውቅም። በእርግጥ የህይወት ታሪኩን አጫውቷቸዋል። የራሴ የፈጠርኩት ነው ብሎ አሰበ። እንደዚያ መቀበል ስላልፈለገ ከእጅ ቦርሳ ውስጥ የእናቱን ፎቶ አውጥቶ ሲያስተያየው የባሰውኑ ተመሳሰሉበት። እንደ ማሙሽ ለመሆን መጓጓቱ የፈጠረው ናፍቆት ይሆን? የማሙሽንም እናት ወደ ስመኝ የቀረበበት የሰው ምናብ እኮ ለመፍጠርና ለመቀየር አቅሙ ልክ የለውም። የቡችላዋስ እናት የት ሄዳ ነው አለ መልስ የሚሰጠው ያለ ይመስል። የኔስ እናት ብሎ ወዲያው ኦ ማይ የሁሉንስ እናት መጨረሻ ላይ እናት ምድር አይደለች ወደ ሆዷ መልሳ የምትወስዳቸው? ምናልባትም ቦብዬም ቀዝቃዛዋ ግዑዝ ምድር ላይ የሙጥኝ ያለችው ወደ እናቷ ቀረበ ማለቷ ይሆን አለ ወደ ምድር የቀረበውን አልጋውን ዞር ብሎ እያየ። አይ እኔም እኮ ከቦቤ ብዙም አራኩ ብሎ ፈገግ ለማለት ሞከረ። የተኙት አርፏል። እሱ ግን በማለዳ ነቅቶ በመስታወት ውስጥ በሚያያቸው ስዕሎችና የራሱ ምስል ትርጉም ፍለጋ ውስጥ እየማሰነ ነው። አንዳች ብቸኝነት አሁንም ውስጥ ነፍሱን እየረበሸው ነው። አሁንም በማሙሽ ቀናበት። ምንም ቢሆን የማሙሽና የቦቢ እንቅልፍ አንድ አይደለም። ምክንያቱም ሁሌ አይተኛ። ችግሩ እኮ የነቁለት ነው አለ ለራሱ። እሱም ይኸው በጠዋት ነክቶ መከራውን እያየ አይደል? ሰው የሌለው ሰው እኮ ሲነቃ ፍርሃት፣ ሲተኛ ቅዠት፣
ማን ያውቃል? ቦቢም እኮ ትቃዥ ይሆናል። የቅዠትም ሆነ የፍርሃት መድኃኒቱ ሰው ነው። የሚወድ ሰው እንደ እናት ልቡም ጀርባውም የሚመች ፍቅር የሚመግብ ምንም ቢሞክር እንደ ቦቢ እንጂ እንደ ማሙሽ ሊሰማው አልቻለም። በተለይ ዛሬ ጸጉሩ ጨበሬው ድምፀ ጎርናናው ሊቆ መላኩ ቦቢን አክሎ ጥቅልል ብሎ መሬቱ ላይ መተኛ ታሰኘው ለረጅም ጊዜ። እንቅልፉ ግን ጠፍቷል። ቦቢ በእንቅልፍ ጎሬ ውስጥ ተደብቃ ያመለጠችውን እርሱ በውኑ መጋፈጥ እንዳለበት ማመን ባይፈልግም እውነቱ ግን አፍጥጦ አላስተኛ ብሎታል። በሕይወቱ መጀመሪያ የተነጠቀው አባቱን ነው። አባቴ ማን ነው ብቻም ሳይሆን አባት ምንድነው የሚል ጥያቄ እድሜውን ሙሉ ወለሉ የማይደርስበት የስሜት ገደል ፈጥሮበታል። ገና በእንጭጭ እድሜው የማንነቱ ቀጣይ ብቸኛ የሕይወት ትርጉሙና መተማመኛው እናቱ በድንገት መወሰዷ ዛሬም ያልተመለሰ ሰቆቃው ነው። ሰው መቅረብና መውደድ እንዲፈራ የሚያደርግ ጠባሳ ትቶበት ነው ያለፈው። መኝታ ቤት ውስጥ ሲሆን ሰዓት ለመጥላቱና ዘላለምን መቅመስ የሚያስደስተው ለመሆኑ ምክንያቱ ይሄ ይሆን እንዴ? እንዲህ አስበው አያውቅም። እንደገና ካልጋው ጠርዝ ላይ ቁጭ ብሎ በሐሳብ ነጎደ። ስመኝ ከሞተች 2 ዓመት አካባቢ ሲሆን የመላኩ ኑሮ ከዕለት ወደ ዕለት እየከፋ መጣ። የሚተኛው ሳሎን መሬት ላይ ሲሆን የእናቱ ናፍቆትና የሰው ፍቅር ረሃብተኛ ሆኗል። ስቃዩ ቤት ብቻ ሳይሆን ትምህርት ቤትም ነው። የሚደበድቡት ልጆችና ሰነፍ ብለው የሚገርፉትን አስተማሪዎች በረሃብ በሚንሰፈሰፈው አንጀቱ መሸከም እያቃተው ነው። አንድ ቀን ቅዳሜ ጠዋት ውሃ ጠፍታ ስለነበር ከአቅሙ በላይ የሆነ ጄሪካን ውሃ ይዞ እየተንገዳገደ ወደ ቤት ሲሄድ አንዲት ሴት ማሙሽዬ እንዴት ቻልከው? አይከብድህም እንዴ? ሲሉት ይካበዳል፣ በጣም ይካበዳል ብሎ ልቅሶውን ለቀቀው። ከዚያም አባብለውት እባክህን የነስመኝ ቤት ታውቀዋለህ? እሷ እንኳን የዛሬ 2 ዓመት አካባቢ ነው በመኪና አደጋ የሞተችው ሲሉት ይባስ ብሎ እንባው መንታ እየሆነ ሲያለቅስ ግራ ገብቷቸው ሴትዮዋ እሱን ማባበል ሆነ ስራቸው። እኔ የእሷ ልጅ ነኝ፣ ቤታችን እዚያ ጋ ነው አለ አሁንም ልቅሶውን ለመቆጣጠር እየሞከረ። እንዴ አንተ መላኩ ነህ እንዴ? አሉ ሴትዮዋ አይናቸውን ማመን ተስኗቸው ደግሞም እቅፍ አድርገውት ራሱን እያሻሹ። አንጀታቸው ነው የተላወሰው። እርሶ የነማየ መስሪያ ቤት አለቃ እትዬ የትና የት አይደሉ? ሲላቸው ጭራሽ በትግል ነው እንባቸውን መቆጣጠር የቻሉት። ከዚያም እስኪ ቤታችሁ ሰዱኝ ብለው አብረው ጄሪካኑን ሌላ ትልቅ ልጅ አስይዘው ሄዱ። ቤት ውስጥ ሲገቡ የስመኝን ወንድምና አዲሷን ሚስቱን አገኟቸው። ተሽቆጥቁጦ አስተናገዷቸው። እቤት ያሉት ሌሎቹ 2 ልጆች በደንብ እንደተያዙ ያስታውቃሉ። የመጡት ስመኝ ስትሰራ በነበረ ጊዜ በመስሪያ ቤቱ የተጠራቀመላት ለቤተሰብ ያልተሰጠ ገንዘብ 4000 ብር ስላለ ወንድሟ መስሪያ ቤት ሄዶ እንዲወስድ ለመንገር እንደሆነ ሲነግሯቸው መሽቆጥቆጣቸው ልክ እስኪያጣ በዛ። መላኩን በተመለከተ ክፉ መናገሩን ትተው ሲፈሩ ሲቸሩ ጠየቁ አሉ ሁለቱም በአንድ ድምፅ። ወቅቱ የሰኔ ወር ማለቂያ ነበረ። መላኩ ዓመቱን ሙሉ በስቃይ ስለነበረ የተማረው ፈተናዎቹን አላለፈም። የወይዘሮ የትናየት 4ቱም ልጆቻቸው አድገዋል። የመጨረሻዋ ብቻ ናት የማትሪክ ውጤት ተጠብቅ የነበረው። መላኩ ወደ እነሱ ቤት ሲሄድ 3 ወንዶች ሲሆኑ ሁሉም ውጭ ሀገር ነው የሚኖሩት። ቤታቸው ትልቅና በጣም የሚያምር ነው። መላኩ መንግስተ ሰማያት ብቻ ነበረ እንደዚያ የሚያምር የሚመስለው። የራሱ ሰፊና የሚያምር መኝታ ቤት ሲሰጠውና ከቤተሰቡ ጋር ቀርቦ ሲበላ አሁንም በህልም ያለ ነበር የመሰለው። በክረምት ውስጥ የወይዘሮ የትናየት ልጅ እርሱን በማስጠናትና ይዛ በመዞር ነበር ስትዝናና የከረመችው። ብዙ ነገር አስተማረችው። በጣም ጎበዝ እንደሆነ ለማወቅ ጊዜ አልወሰደባትም። በዚያው ክረምት ነበር ዋናና የጠረጴዛ ቴኒስ የሚያስተማረችው።
የንባብ የሂሳብና የእንግሊዝኛ ዕውቀቱን በ2 ወር በፍጥነት አሳደገችለት። እርሷ ማንበብ ስለምትወድ እርሱንም መጽሐፍ እየሰጠች የንባብ ሱሰኛ እንዲሆን የመጀመሪያውን የንባብ ፍቅር የተከለችበት እርሷ ናት። ምንም እንኳን የወይዘሮ የትናየት ቤተሰብ ጥቅምት ላይ ወደ ውጭ ሀገር ጠቅልለው መሄዳቸው በመጠኑ የጎዳው ቢሆንም ከአብዛኛው ህመሙ ተፈውሶ ነበረ። እነርሱ ወደ ውጭ ሲሄዱ መላኩን አቃቂ አዳሪ ትምህርት ቤት አስገቡት። የወይዘሮ የትናየት ታላቅ እህትም እንደ ልጃቸው ሊከታተሉት ቃል ገብተው ኃላፊነቱን ወሰዱ። መላኩ ባጭር ጊዜ ከክፍሉ ብቻ ሳይሆን ከትምህርት ቤቱም አንደኛ መውጣት ጀመረ። ታሪክ፣ ፍልስፍናና አዳዲስ ነገሮችን መከታተል ደስ ይለዋል። የወይዘሮ የትናየት ልጅ ሳራም ብዙ መጽሐፍ ከውጭ ትልክለት ነበር። በየክረምቱም በወይዘሮ የትናየት እህት ቤት ነበር የሚያሳልፈው። አብዛኛውን ጊዜ የሚያሳልፈው በንባብና አትክልቶችን በመንከባከብ ነበር። በዚህ አኳኋን የተለያቸውን ዘመዶቹን እስከዛሬም እንደተለያቸው ቀረ። ማንንም አያገኝም። አባቱን ፈልጎ ማግኘት ግን የሁሌም ደብዛዛ ህልሙ ቢሆንም ምን ሊመስል እንደሚችልና ቢያገኘው ምን እንደሚለው ሲያስብ ግራ ይገባዋል። የማትሪክ ውጤቱ በጣም ጥሩ ስለነበረ የፈለገውን ትምህርት መርጦ ለመማር አልተቸገረም ነበር። የሕክምና ትምህርቷን አጠናቃ የአእምሮ ሕክምና ስፔሻሊስት ለመሆን ስልጠና የጀመረችው የወይዘሮ የትናየት ልጅ ሳራ የእርሱ ሞዴል ናት። እርሷ የሆነችውን መሆን ደስ ይለው ነበር። ምንም እንኳን ተራርቆ ቢሆንም የሚኖሩት በደብዳቤ ኋላ ላይም በኢሜል ቶሎ ቶሎ ነው የሚገናኙት። እንደ ጓደኛዋ የማታወራው ነገር የለም። ገና ከልጅነቱ ሰዎችን አውሩ የሚያስብል ረጋ ያለ መንፈስና ጥሩ አዳማጭ ጆሮ ታድሏል። በሳራ ተጽዕኖና በአስተማሪዎቹም ግፊት ሕክምና መርጦ ጥቁር አንበሳ ተመደበ። የቅድመ ሕክምና ትምህርቱን 4 ኪሎ ጨርሶ ጥቁር አንበሳ ተዛወረ። የመጀመሪያዎቹን 2 ዓመታት መጨረሻ አበሳን የሆነበት ትምህርቱ ድርቅ ያለ ብቻም ሳይሆን ፋታ የማይሰጥ ነው። አብዛኞቹ አስተማሪዎች ደግሞ ዶክተሬት ያላቸው አውሬዎች እየመሰሉት ነው። በተማሪ ስቃይ የሚደሰቱና ሰው ለመጣል የተቀጠሩ ነው የሚመስሉት። በአጠቃላይ በአካባቢው ደስተኛ ሰው የሌለ መሰለው። ቤቱ ከወታደር ቤት ጋር ይቀራረባል። ከጦር ሜዳ የሚለየው እዚህ ሰው የሚሞተው በጥይት ሳይሆን በበሽታ መሆኑ ነው። ተማሪ መሆን ደግሞ በእዙ ሰንሰለት ዝቅተኛው ደረጃና የማይወጣ ዳገት ያህል ከባድ ነው። በዛ ላይ ምግቡና ማደሪያው ስቃዩን ለማክበድ ተብሎ የተዘጋጀ ሌላ የማሰቃያ መንገድ ነው መስሎ የታየው። በዚህ ሁኔታ ያለ ነው ሕክምና ለኔ አይደለም ወደሚለው ውሳኔ ደረሰውና ራሱን መፈለግ የጀመረው። በዚህ ጉዳይ ላይ ከሳራ ጋር ብዙ አውርቷል። አዲስ አበባ በመጣች ጊዜ ጥቁር አንበሳን አስጎብኝቷታል። ብዙ ለማውራትም ጊዜ ነበራቸው። በውሳኔው የቆረጠ እንደሆነ ካየሽ በኋላ በውጭ ሀገር ትምህርት ቤት ፍለጋ እንደምታግዘው ቃል ገባችለት። ትምህርት ቤቱንና የሕክምና ትምህርቱን እንዲጠላ የበለጠ አስተዋጽኦ ያደረገ ሌላም ጉዳይ አለ። ከማንም ጋር ገልጦ አላወራው። ይኸውም የቅርብ ጓደኛውና በልቡም እጅግ ያፈቅራት የነበረችው ልጅ ትምህርቷን አቋርጣ አሻፈረኝ ብላ በእድሜ እጅግ የሚበልጣትን ከአሜሪካ የመጣ ሰው አግብታ መሄዷ ነው። ዓመቱ ከመጠናቀቁ በፊት ትምህርቱን አቋርጦ እንግሊዝ ሀገር ስኮላርሺፕ አግኝቶ ሄደ። ዩኒቨርሲቲው የተቀበለው በኢኮኖሚክስ ትምህርት ነበረ። እዚያ በቆየበት ጊዜ ግን በአብዛኛው የታሪክ፣ የፍልስፍናና የሳይኮሎጂ መጽሐፍትን በብዛት በማንበብ ጊዜውን ስለሚጠቀም በዋናነት የሄደበትን ትምህርት እንደ ነገሩ ነበር የሚማረው። አንድ ለአጭር ጊዜ ለማስተማር ከካናዳ የመጣ የታሪክ ፕሮፌሰር ፍላጎቱን ስላየ ያለውን ክሬዲት ይዘውለት ታሪክና ፍልስፍናን አጣምሮ የሚያጠናበትን መንገድ እንደሚያመቻችለት ተስፋ ሰጠው። ይህም ካሰበው በላይ በአጭር ጊዜ ተሳክቶለት ጉዞውን ወደ ቶሮንቶ አቀና። ቶሮንቶን በጣም ነው የሚወዳት። ጽድት ያለችና የዓለም ሕዝቦች ሁሉ የሚወከሉባት በባህል የበለጸገች ከተማ ናት።
የአውሮፓና የአሜሪካ ውህደት አላት። ሰውንም ከአውሮፓ ይልቅ ተግባቢና ለውጭ ሰው ልበ ክፍት ሆና ነበረ ያገኘው። ትምህርቱንም እንዳሰበው በ2 ዓመት አጠናቆ የመጀመሪያ ዲግሪውን በኢኮኖሚክስ ያዘ። ታሪክና ፍልስፍናን ማይነር አድርጎ መማር ችሎ ነበር። በዛው ቀጥሎ ኮሚኒቲ ዴቨሎፕመንት ኤንድ ግሎባል ሊደርሺፕ የህብረተሰብ ልማትና ዓለም አቀፍ አመራር በማስተርስ ደረጃ አጠና። የጥናት ጽሑፉም አፍሪካውያን በዓለም አቀፍ የመሪነት እርካብ ላይ ድሮና ዘንድሮ በሚል ታሪክን የተመረኮዘ በፍልስፍና የተቀመመ ወጥና ኦሪጂናል ሥራ ነበር። በሥራው በጣም በመመሰጣቸው የፒኤችዲ ዕድል በቀላሉ ቢሰጡትም እስኪ ደግሞ የተማርነውን መሬት ረግጠን እንፈትሸው ብሎ ነው ወደ አገር ቤት የተመለሰው። በመሃል አንድ ጊዜ ሳራ ስታገባ ለ2 ሳምንታት አሜሪካ ሄዶ ጎብኝቶ ነበረ። አሜሪካ ከኑሮ አኳያ ብዙ የሚወደድ ነገር እንዳለ ቢያይም ስራው እዚሁ ኢትዮጵያ ነው የተቆለለው ብሎ ስላመነ የእርሱ ምርጫ አሁንም እዚሁ ኢትዮጵያ መኖር ሆኗል። የውጭ ኑሮን ብርቅና ብርቅርቅ ነው የሚለው ስጋ አድማቂ ነፍስ አድቃቂ ስለሆነ ነው እንዲህ የምለው ይላል። እንግዲህ አሁን ወደ 4 ዓመት ግድም ሊሆነው ነው ትምህርቱን ጨርሶ ወደ አገር ቤት ከተመለሰ። መጀመሪያ ላይ የአፍሪካ ኢኮኖሚ ኮሚሽን ኢሲኤ ነበረ ስራ የጀመረው። ደሞዙ ጥሩ ቢሆንም ድርጅቱ የገንዘብና የሰው ጠር ነው ይላል። ስራው እንደ ክፉ ጌታ ሰራተኞቹን በሚሰጣቸው ምቾት ጠፍሮ ዓላማውና ውጤቱ ለማይገባቸው ስራ የእድሜያቸውን እፍታ እያስገበረ ራሱን አደልቦ የሚኖር ድርጅት ነው ባይ ነው። ለኢሲኤና በኢሲኤም የሚወጣው ገንዘብ ለዳሆ ሕዝብ በጥሬው ቢከፋፈል የተሻለ ኢኮኖሚያዊ የእድገት እምርታ በደሃ ሀገሮች ዘንድ ይታይ ነበር እያለም ይቀልዳል። በትልቅ ተራራ ላይ ትንሽ ቤት ከሰራ ሰው ይልቅ ትንንሽ ድንጋዮችን ተጠቅሞ ትልቅ ሕንጻ የሰራ ነው ትልቅ ሰው ይላል። ስለዚህም አነስ ባለ ድርጅት ውስጥ ፋይዳ ያለው ተለቅ ያለ ሥራ መስራት እችላለሁ ብሎ ነው አሁን የሚሰራበት መስሪያ ቤት የገባው። ጣሪያው እንደ ሰማይ በራቀ መስሪያ ቤት ወለል ላይ በመንፈራፈር እጅግም ለውጥ ማምጣት አደጋሽ ነው ይላል። ከዚህም በተጨማሪም በችግር ፏፏቴ እየተደነቁና እየተጨነቁ ከመኖር ወደ ስሩ ወደ ምንጩ ጨክኖ መድረሱ ነው የመፍትሄው ከፊል ሥራ ብሎ ስለሚያምን አብዛኛውን ጊዜውን ታሪክን፣ አስተሳሰብን፣ እምነትንና የተለያዩ አካባቢዎችን በማጥናት ነው የሚያውለው። አሁን ደግሞ የአስተሳሰብና የአእምሮ ተግባር መዛባትና መበላሸት ነው የአብዛኛው ችግር መንስኤና ምንጭ ብሎ ወደ ማመኑ ደርሷል። አስተሳሰባችን የችግሩ ምንጭና መንስኤ ብቻም ሳይሆን ገፈት ቀማሽም ነው የሚለውን እይታም ይቀበላል። ከመፍትሄ አንጻር ግን ከአእምሮና ከአስተሳሰብ ለውጥ ያልጀመረ ሥራ ፋይዳ ያለው ለውጥ ያመጣል ብሎ አምንም። አስተሳሰብና አእምሮ ደግሞ የሰውን ሕይወት የሚመራ በሰው ውስጥ ያለ አቅጣጫንና መድረሻን ወሳኝ ነገር ነው። ስለዚህም ግዙፍ ሥራ ያለው ሀገር ምድሩ ላይ ሳይሆን ሰው ጭንቅላት ላይ ነው ባይ ነው። የቀረባቸውን ሁሉ ባንድም በሌላም የተነጠቀው መላኩ ልቡን ለማንም በቀላሉ መስጠት አይሆንለትም። በቀላሉ የሚወደድ ጠባየ መልካም ዕውቀተ ብዙ ቢሆንም ልቡ ግን አርቆ ነው ማንም ከማይደርስበት ከጨረቃ ባሻገር ከጠፈሩ የሰቀላት። ልቡ ግን የጠፈሩን ቅዝቃዜ አልወደደችውም። እንደ ቦቢ ለጥ ብላ የተኛች ብትመስልም እንደ ማሙሽ የሞቀ ቤትና የሌላ ሰው የልብ ምት ማዳመጥና ጠጋ ብላ መኖር ትመኛለች። ይህን ሁሉ የቀሰቀሰው ደግሞ ለጊዜው ለመላኩ ፍንትው ብሎ ባይታየውም ለማየትም ባይፈልግ በሶለን ሕመም ሳቢያ ድንገተኛው የሶሎሜ መሄድ የፈጠረው የውስጥ ነውጥ ነው። እንዴ ዛሬ ምንድነው ነገሩ? አቶ መላኩ ፍልስፍና በዙ። ወይ ቤቢን ወይ ማሙሽን መሆን ነው። ባይነዘኑዝን ጥሩ አይመስሎትም? አለ ለሌላ ሰው እንደሚያወራ ሁሉ በመስታወት ውስጥ ያለውን እሱ ኖር ራሱን እየተመለከተ። ቦቢንማ ሆነ ብዙ ኖርክ እኮ። አሁን እንደገና የማሙሽን ሕይወት ለመኖር ጊዜ ይመስለኛል
አለ ከመስታወት ውስጥ ያለው ምስለ መላኩ ለባለ ምስሉ እውነተኛ መላኩ። አንተማ ቀልድ ምን አለብህ? ከመስታወት ጀርባ ምን ችግር አለ? እኛ ነን እንጂ እዚህ። አንተና እዚያ ስዕሎችማ አይሞቃችሁ አይበርዳችሁ አለ ሙግቱን እያጠናከረ። እንዴት ባክህ? እስኪ ሳቅ፣ እኔም ስቃለሁ። ካለቀስክ እኔም አለቅሳለሁ። እኔ እኮ አንተም ያንተም ነኝ። እንዲያውም ምስኪን ነው እኔ አንተ ከሆንኮ በላይ ውጭም እኮ መሆን አልችልም። ባይገርማ አንተ ከሌለ እኮ እኔም የለው። አንተ ግን አሁን ሲነጋ ደስ እንዳለህ ነው ዘንጠህ ደስ ወዳለ መሄድ ትችላለህ። እኔና እነዚህ ስዕሎች ግን ሁሌም እዚህችው መኝታ ቤት አንተ እንደሆንኮ ሆነን ነው የምንጠብቅህ ሲለው ምስሉ ወይ ጣጣ። እሺ የኛ ምስለ መላኩ እንግዲህ ምን ላድርግ ማለት ነው ሲል ቀበል አድርጎ ፍርሃት ከከተተ የእንቅልፍ ዓለም ውጣ። እንቅልፍ የሽሽት ዓለም ሳይሆን የእረፍት ሰዓት ነው። አንተ ግን ይኸው ብዙ ጊዜ ሆነህ እኮ በመፈላሰፍና በገዛ ጭንቅላት ውስጥ ተደብቀ ባለፈው ዘመን ላጣቸው የልብ ተጣማሪዎችና የህይወት ትርጉሞች ብቸኛው መልስ ልብህን በድፍረት ሰጥተህ ልባቸውን በፍቅር የምትቀበላቸው ሌሎች ሰዎች ናቸው። ጥሩ ፍልስፍና ነው እንደ ማውራት ቢቀል ብሎ ጥርሱን ብልጭ ለማድረግ ሲሞክር ምስሉ ግን አሁንም ኮስተር እንዳለ ነው። ባይገርማ አንተ መኝታ ቤት ውስጥ ያሉት የቦቢና የማሙሽ ስዕሎች ብቻ ናቸው እድሜ ልካቸውን ከእንቅልፋቸው የማይነቁ። ከመሬት ተጣብቀው ከእናታቸው ጀርባ ሳይወርዱ እንዳንቀላፉ እድሜያቸውን የሚጨርሱ። በእውኑ ዓለም ግን ቡችሏ ቦቢም ሆነች ሕፃኑ ማሙሽ አድገው እነሱም በባለ ቡችላና ባለማሙሽ የሆኑ አዋቂ ነዋሪዎችና ደስተኞች ናቸው አለ ምስለ መላኩ። ዛሬ ለመጀመሪያ ጊዜ ምስለ መላኩ ከመላኩ ጋር ተሟግቶ ሊያሸንፍ ነው መሰል። ክርክሩን በመቀጠል አሁን አንተ አንድ ፍልስፍና፣ አንድ ታሪክ፣ አንድ ኢኮኖሚክስ፣ አንድ ዓለም አቀፋዊ አመራር እያልህ በየሀገሩ በየኮሌጁ ዞር ስንት መጽሐፍ አነበብክ። የኢትዮጵያ ሕዝብ ጭንቅላትና አስተሳሰብ ነው መቀየር ያለበት፣ አለበዚያ ሀገር አይቀየርም። ለዘመናት ከተኛንበት የአስተሳሰብና የደህንነት እንቅልፍ ልንነቃና ራሳችንን ፈልገን ማግኘት አለብን ምናምን ትላለህ አይደል? መላኩ ዝም ብሎ ምስሉ ላይ አፍጥጦ መስማቱን ቀጠለ። ግን አየህ አንተ ራስህ ማንም ሊያነቃህ በማይችል ጥልቅ እንቅልፍ ውስጥ ትገኛለህ። የቡችላና የሕፃን ስዕል ጠዋት ማታ እያየህ አንተ ራስህ የህይወት ቡችላ፣ የኑሮና የአስተሳሰብ ጨቅላ ነህ። ያንተ ፍልስፍና ራስህን ካለወጠልህ እንደ ማሙሽ ልቅሶ ወይም እንደ ቡችሊት ጩኸት ነው ብሎ በቀጨመ ፊት ተፋጠው እንዳሉ ምስለ መላኩ አሁንም በንዴት ቀጠለ። ፍርሃትን ስታሸንፍ፣ ሽሽትን ስታቆም ነው መለወጥ የምትጀምረው። ማንነትንም የሚሸፍኑልህ ጠንካራ አጥሮችህ ተነስተው ተቀርቅረህ ከምትወተፍበት የልጅነት ምኞትና የሹሩሩ በሉኝ ጎሬ ስትወጣ ነው እድገትም ለውጥም ያለው። የሌለህን ለመስጠትና ባልደረስበት ደረጃ ሌሎችን ለማድረስ መፍጨርጨርን አቁመ የአስተሳሰብና የልቦና ለውጡ ላንተው ይሆንልህ ወዳጄ። ሌሎችን ለመለወጥ ለምታደርገው ጥረት ትልቅ እርምጃና ለነሱም የምትውልላቸው ሊከፍሉት የማይችሉት ውለታ ምን መሰለ? ራስህን መለወጥ ነው። ሁሌስ ጋንዲ እንዲያሉ እያልክ ትደሰኩር የለ? በዓለም ላይ ማየት የምትፈልገውን ለውጥ አንተው ሁነው። ልክ ነው። አንተ የሚለውን ግን አንተን አይጨምርልህም ማለት ነው ወይስ አንተን መልአከ ጋንዲን በልህ? ጋንዲም እኮ ያንን ኖረው ነው እንዲያሉት። ለነገሩ ቢሮህ የሳቸው ፎቶ ስላለ ነው እንደዛ ያሉት። ምስል ትወዳለህ? እኔንና መኝታ ቤትህ ግድግዳ ላይ የሸነቀርካቸውን ስዕሎች የምትወደል ለዛ ሳይሆን ይቀራል ብለህ ነው? አሁን ምስሉንና ፍልስፍናውን ቀነስ አድርገህ ኑሮውን ብታጠብቆ ምን ይመስላል? በቃ እያለ እጁን እያወናጨፈ ከምስለ መላኩ ለመራቅ ይመስል ወደ ሳሎን አመራ። ማታ የጀመረውን ውሃ ተጎነጨና ማሰብ ጀመረ። አሁን አነጋጉ ላይ ነው። ሰማይ ያህያው ሆዱ መስሏል። ሌሊቱ ሊነጋ ነው። በልቡም አንዳች የህይወትና ያስተሳሰብ ንጋት ፍንጣቂ ታየው። ለዛሬ ጠዋት ነበረ ከሰሎሜ ጋር ቤተክርስቲያን ሄደው ከዛ የጻፈውን ጽሑፍ እያዩ ለማውራትና አብረው ለመዋል እቅዳቸው። ትናንትና ሁሉንም ለውጦታል። እሷም ድንገት በወንድሟ ላይ በደረሰው አደጋ ምክንያት
ወደ አሜሪካ ሄዳለች። ይህንን ሁሉ ጉድና ኮተት ከልጅነት እስከ ዕውቀት ፍርሃቱንና የብቸኝነቱን ስሜት ምን እንደቀሰቀሱበት ለማሰብ ሞከረ። ከምስለ መላኩ ጋር ያደረገውን ጥልቅ ውይይትስ ምን አመጣው ብሎ መጠየቁም አልቀረም። በደንብ ሲያስበው ሰሎሜንም የተነጠቀ ያህል ስለተሰማው ውስጡ የተቀሰቀሰው ፍርሃት የሆነ መሰለው። እርሷ ይህንን ያህል በልቤ ውስጥ ስፍራ አግኝታለች ማለት ነው ብሎ ራሱን ጠየቀ። የሚሰማውን ስሜትና ምን ያህል ልቡ እንደናፈቃት ላለማመን ከራሱ ጋር ክርክር ሊያደርግ ሲሞክር አንዳች ነገር አስቆሙ። ይህንን ማድረግ ታጥቦ ጭቃ መሆኑንና ከእውነት መሸሽ የፈሪ ኑሮ ስለመሰለው ለመጀመሪያ ጊዜ ለሶሎሜ ያለውን ጥልቅ ፍቅር ለራሱ በማመን ካጠገቡ እንድትሆንለት ተመኘ። የተቀመጠበትን የሶፋ ትራስ አቅፎ ልቡን ከሰቀለበት ሩቅ ጠፈር አውርዶ ከሳምባዎቹ መካከል ወደሚገኘው የተፈጥሮ ቦታው መለሰው። ተሰምቶት ማውቅ ደስ የሚል ሙቀትና የመለወጥ ፍላጎት አደረበት። የሶሎሜ ባጠገቧ አለመኖርና ርቃ መሄዷ የፈጠረውን ህመም ግን አሁንም ማስታገስ አልቻለም። ስልኩን አንስቶ ያነሳትን ፎቶዎች ማየት ጀመረ። ደስታ፣ ሳቅ፣ መፈንደቅና መፍለቅለቅ ይታይባታል። አንዱን ፎቶ ሲያይ ሳውቆ ፈገግ አለ። ምላሷን አውጥታ ስታሾፍበት ነው ያነሳት። ነፋሱ ደግሞ ጸጉሯን በታትኖ አንጨባሮት ስለነበረ አስቂኝ አድርጓታል። ልታጠፋው ሞክራ በመከራ ነው ያስቆማት። አይኗን ቦዘዝ አድርጋ ስታየው ያነሳት የሚቀጥለው ፎቶ ደግሞ እርሷ ብቻ የምትችለውን ፈገግታ ያሳያል። ሳያስበው ፎቶውን ሳመው። ወይ ጉድ ብሎ ሲነዘንዘው ወደ ነበረው የሐሳብ ፍሰት ተመለሰ። የለውጥ ብቸኛ መንገድ ልብና አእምሮ አንድ ቋንቋ ሲናገሩና ለአንድ ሐሳብ ሲኖሩ መሆኑ ለመጀመሪያ ጊዜ በራለት። ይህንን አሁኑኑ ለሶሎሜ ማካፈል ቢፈልግም እርሷ አሁን በአትላንቲክ ውቅያኖስ ላይ ሰማይን ሰንጥቃ ወደ አሜሪካ እየገሰገሰች ነው። ለረጅም ጊዜ ልቡ ለአእምሮ መንገር የሚፈልገው ብዙ ነገር ቢኖርም በመካከላቸው ያለው ገደል መሰናከል እንደሆነበት ገባው። አሁን ግን ልቡና አእምሮው የተቀራረቡ መሰለው። ግን ደግሞ ይህ ሊጎለጎል የሚችለው ስንት የታሸገ የህይወት ዶሴና ያለፈ ዘመን ጓዝ በቅጦ የገባው አይመስልም። ቢሆንም እንደገና የመተኛት ፍላጎት አልተሰማውም። ቡና አሰኘው። ቡና ከጠጣ ደግሞ የበለጠ ይነቃል። አሁን መተኛት ሳይሆን መንቃት ነው የፈለገው። የተኛ አእምሮ የሌለ አእምሮ ነውና ብዙ የተኛ አርፍዶ ነው የሚነቃው። አርፍዶ የነቃ ደግሞ ቢሮጥም ቢንጠራራም የማይደርስባቸው ወርቃማ እድሎች ያመልጡታል።